ውድ አድማጮቻችን በዛሬው ዕለት ረፋፋዱን አሳዛኝ መረጃ ሰምተን ነበር። ተወዳጁ የጥበብ ሰው ሰሜ ባላገሩ ሳንጠብቀው አምልጦናል። ለመሆኑ ሰማኸኝ በለው በምን በሽታን የሞተው? ያጋጠመው ምንድነው? የሞቱ ምክንያት ምንድነው? የሚለው ብዙ አድናቂና ወዳጆችን ብዙ የጥበብ ሰዎችን ጥያቄ ውስጥ የጨመረ ሲሆን በዛሬው ዕለት አንዳንድ የቅርብ ሰዎች በተገኙ መረጃ መሰረት ያጋጠመው ምንድነው በዝርዝር የማሰማችሁ ይሆናል። ተወዳጁ ሰሜ ባላገሩ ከቀናት በፊት ነበር በሚኖሩበት አካባቢ እጅግ የተከበሩትንና የተወደዱትን አባቱን ያጣው። ከአባቱ ህመም ሳያገግም የራሱ ደግሞ ህመም አጋጥሞት ነበር። ያጋጠመው ህመም ምንድነው? ሰሜ ባላገሩ ከጊዜ ወደ ጊዜ እየወፈረና ከመጠን በላይ እየሆነ መምጣቱ ብዙዎችን ጥያቄ ውስጥ ጨምሮ ነበር። ታዲያ ይህን ተከትሎ ተደጋጋሚ ጥያቄ ሲቀርብለት ለዚህ ምላሽ ሰጥቶ ነበር። የሰጠው ምላሽ በዘራችን የሆርሞን አወራረስ አለና ይህ ውፍረት ከዘር የመጣ ነው ሲል መልሷል። እንዲሁም ብዙ ጊዜ እቀመጣለሁ፣ እንቅስቃሴዎችን አላዘወትርም፣ በዚህ ምክንያት እዚህ ውፍረት ተዳርጌያለሁ። ነገር ግን ፈጣሪ ይመስገን አንዳችን በሽታ በውስጤ የለብኝ የሚል ሲል ተናግሮ ነበር። ታዲያ ከዚህ ኢንተርቪው በኋላ ብዙ ዶክተሮች በሱ ላይ ሀሳብ አስተያየታቸውን ሲሰጡ ነበር። ታዲያ ሀሳብ አስተያየታቸውን ከሰጡ ወራት ሳይቆጠሩ ነበር የሱ ህልፈተ ሞት በዛሬው ዕለት እየተሰማው። ዶክተሮቹም ሲሰጡት የነበረው አስተያየት በሰዓቱ ስፖርት ማዘውተር እና ይህንን መቀነስ ይኖርብሃል፣ በዚህ ውፍረት ውስጥ እጅግ አደገኛ ብዙ በሽታዎች ይከሰታሉ፣ የጊዜ ጉዳይ ነው እንጂ በሽታዎቹ ወደ አንተ ይመጣሉ፣ አሁን ጤናማ ነኝ ብለህ አትስነፍ፣ እንቅስቃሴዎችን አዘውትር በሚል ከፍተኛ አስተያየቶች ከዶክተሮች ሲበረከቱለት የቆየ ሲሆን ታዲያ ይህን በመስማትም ሰሜ በቅርብ ቀናት እንግዲህ በሶሻል ሚዲያ ያጋራው አንድ ቪዲዮ አለ። በዛ ቪዲዮ ላይ በዶክተሮች ክትትል በአንድ ሳምንት ውስጥ ብቻ ብዙ ኪሎዎችን ቀንሻለሁ፣ በአጠቃላይ በ7 ሳምንት ውስጥ 10 ኪሎ መቀነስ ችያለሁ፣ ይህ ትልቅ ለውጥ ነው፣ ለኔ እጅግ ደስ ብሎኛል፣ ከዚህ በኋላም ጠንክሬ እሰራለሁ በሚል ያጋራው ቪዲዮ ለብዙ አድናቂዎቹ ተስፋ ሰጥቶ ነበር። በእርግጥ ሰሜ በወቅቱ ምንም አይነት በሽታ አልነበረበትም። ነገር ግን ይህ ጤንነት አይደለም፣ እነዚህ ጉዳዮች የሆነ ቀን ተጓዳኝ በሽታ ይዘው እንደሚመጡ ብዙ ዶክተሮች በሰዓቱ ስለነገሩትና አድናቂዎቹም ስለተጨነቁ ነበር ይህንን ስፖርት ማዘውተር የጀመረው። ታዲያ ዶክተሮቹም እንዳሉትም እንደፈሩትም ከዚህ ውፍረት ጋር የሚመጡ ተጓዳኝ በሽታዎች ሰማኸኝ ባላገሩ ሳያውቀው በውስጡ እጅግ በከፍተኛ መንገድ እየጎዱት እንደነበርና ኋላ ላይ ካወቀው በኋላ ህመሙን በውስጡ ያዝ አድርጎ ሰዎችን በማዝናናትና በማሳቅ የሚታወቀው ሰዎች ደስታን እንጂ ሐዘንን ማጋባት የማይፈልገው ሰሜ ባላገሩ ሰዎችን በቀልዶቹ እያዋዛ እያሳቀ ነገር ግን የውስጡን በውስጡ ይዞ ክትትል እያደረገ ነበር ተብሏል። ታዲያ በዛው ህመሙን ባወቀበት ወቅት ነበር ያ አባቱን ህልፈት የሰማው። በኢንተርቪዎች ላይ ለአባቱና ለእናቱ ያለው ፍቅር እጅግ የተለየ እንደሆነና በተለይም ለእናቱ ያለው ፍቅር እጅግ የተለየ እንደሆነና ያገኛቸው እንኳን በስልክ መዋል እንደማይችል ተናግሮ ነበር። ታዲያ የአባቱ ድንገት መሞት በጣም እንደሰበረው ሐዘኑን እንኳን ሳያገግም ህይወቱ እንዳለፈ ነው የተሰማው። ታዲያ በአጠቃላይ የበሽታው ምክንያት ምንድነው? የታመመው ምንድነው? የሞቱስ ምክንያት ምንድነው? የሚሉ ወዳጅ አድናቂዎቻቸው በመጨረሻ ምላሽ የሚሰጣቸው የሚሆነው ከውፍረቱ ጋር በተያያዘ በመጡበት በሽታ እንደሆነ እየተነገረ ይገኛል። በነገራችን ላይ ውድ አድማጮቻችን ሰሜ ባላገሩ የተወለደው ነሐሴ 8 ሲሆን ታዲያ በዛሬው ዕለት ነሐሴ 8 በልደቱ ቀንም ህይወቱ እንዳለፈ ነው የተሰማው። ግጥምጥሞሹ ብዙዎችን አስገርሟል። በጣም ቆንጆና የሚወዳት በኩራት ስለሷ የሚያወራላት ሚስት አለችው። እንዲሁም 4 ልጆች ነበሩት ለአቅመ አዳም የደረሱ። ከሚስቱ ጋር በመሆን ቀደም ባሉ አመታት ናይት ክለብ እንደከፈቱ ይታወቃል። ሚስቱ የናይት ክለቡ ማናጀር ሆና እሱ በናይት ክለቡ ላይ ማታ ማታ ወዳጅ አድናቂዎችን ያዝናና ነበር። በአንድ ወቅት እንደተናገረው ሚስቱ ምን ያህል እንደሚኮራ እንደሚናገርና ቆንጅዬ ሚስት እዚህ ቢሮ ውስጥ አለኝ ከፈለጋችሁ ላሳይ ስል መልሼላቸዋለሁ። ሚስቱ ጋር እጅግ የሚያስቀና ፍቅር ያላቸውና ከተጋቡበት ጊዜ ጀምሮ ሳይለያዩ አብሮ በመሆን የሚያስቀና ቤተሰብ በማፍራት 4 ልጆችንም ማፍራት ችለዋል። ከጊዜያት በኋላ ከናይት ክለብ ስራው የወጣ ሲሆን ማለትም የራሱን የናይት ክለብ ትቶ በሌላ ስራ የተሰማራ ሲሆን
ከሚስቱ ጋር አብረው ጠንክረው በጋራ ቢዝነሶችን እየፈጠሩ እንደሚሰሩ ተነግሯል። አልፎ አልፎ ግን እጅግ ተወዳጅ ስለሆነ እጅግ የሚወዱት አድናቂዎች ስላሉ ለተለያዩ ናይት ክለቦች ጥሪ እያቀረቡ በአንዳንድ ናይት ክለቦች ላይ እየተገኘ አልፎ አልፎ ከቅርብ ጊዜያት ጀምሮ ወዳጅ አድናቂዎችን ያስደስት ነበር። ታዲያ በናይት ክለብ በሚያቀርብበት ወቅት አልፎ አልፎ ከቅርብ ጊዜያት በኋላ አልፎ አልፎ እየተመለከቱት የመጡት አድናቂዎቹ በሶሻል ሚዲያ በቲክቶክ የሰማኸኝ በለው ውፍረት እጅግ አስደንግጦናል፣ ምን እየተፈጠረ ነው በሚል በሶሻል ሚዲያው ሲያጋሩትና ብዙዎች አስተያየት ሲሰጡበት የናይት ክለብ ቪዲዮዎቹንም ተመልክተን ነበር። ጥምቀት ሲመጣ መቼም የማይረሳው ሰሜ ባላገሩ ሀገር ወዳድነት፣ ባላገርነት፣ ሀገር ፍቅር ሲነሳ መቼም የማይረሳው ሰሜ ባላገሩ በልጅነታችን በኢቲቪ የቀረው ሙዚቃው ሁሌም በአይምሯችንና በአይኖቻችን ላይ ይቀራሉ በትዝታ። በተለይ ጥምቀት ሲደርስ ሰሜ ባላገሩን የማያስታውስ የለም። ከዓመት እስከ ዓመት በጥምቀት ሙዚቃ ባላገሩን ኢትዮጵያውን ሀገር ወዳዱን የሚያስጨፍረው ሰሜ ባላገሩ የማይረሳ ታሪክ በኢትዮጵያ ኢንዱስትሪ ላይ ትቶ በባህል ላይ ከፍተኛ አሻራውን አሳርፎ ታሪክ እንዳይረሳው አድርጎ ወደማይቀርብበት አሸልቧል። የቀብር ስነ ስርዓቱ ቤተሰቦቹ፣ ወዳጅ ዘመዶቹ ከተሰባሰቡ በኋላ በአዲስ አበባ ይደረጋል ተብሎ እየተጠበቀ ይገኛል። እናቱ በጣም የምትወደው፣ እናቱ በጣም የሚወዳት፣ እናቱ በህይወት መኖሯን ተከትሎ ካለችበት አካባቢ እንደሚመጡም ተነግሯል። በቀጣይ ሰዓታት የቤተሰቦቹን ሁኔታ የሚያጠናክሩና ያሉበት ሁኔታ የሚያሳዩ ከታማኝ ምንጮች የሚወጡ መረጃዎች ካሉ በፍጥነት ወደ እናንተ የምናደርስ ይሆናል። ለወዳጅ ዘመዶቹ፣ አድናቂዎቹ መጽናናትን እንመኛለን። ዛሬ በዚህ አበቃው። ቸር ቆዩ ውድ አድማጮቼ።